ማርያም 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 የሚል ይመስላል አይደል? በእመቤታችን በኩል ያችኛዋ የሚበላ አብልታን በልታ ሞትን፣ ይችኛዋ ዳግሚት ሔዋን እመቤታችን ደግሞ የሚበላውን የሕይወት ምግብ ወልዳ ሰጠችና። ክብር ምስጋና ለስሟ ይሁን። ገለኒ ፊልፍኒ መቃሸቲ ፋተው ሔዋን ሸን ጀልቀባ ኢጀሙካኛ ተዱአኑት ፊዴ ሔዋንን ሸን ለመታ ዱብሬ ማርያምን ሞ ጅሬኛ ከንተ ክርስቶስ ኢየሱስ እንዴሴ ብዴነ ጅሬኛ በረበራኛ እንት ይፈይኑ ታስስቴኑ ከንቴ እመ ብርሃን ማለት የብርሃን እናት ማለት ነው። የምን እናት? የምን እናት? ብርሃን ማን ነው? ምን አላችሁ? ብርሃኑ ማን ነው? በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም እኔ እውነተኛ የዓለም ብርሃን ነኝ አለ ክርስቶስ። ክርስቶስ የዓለም ብርሃን ከሆነ ያንን የዓለም ብርሃን የወለደችው ደግሞ ማናት? እመቤታችን። ስለዚህ የብርሃን እናት ብንላት ጥፋተኞች ነን እንዴ? ተሳስተናል? ከመጽሐፍ ቅዱስ ውጪ ነን? ኢየሱስ የዓለም ብርሃን ነው፣ እሷ ደግሞ የብርሃን እናት ናት። የብርሃን እናት ማለት ወደ ግዕዙ ስናመጣው እመ ብርሃን ማለት ነው። የብርሃን እናት ማለት ነው። ፍቅር ማን ነው? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ እቺ ናት ያለው ክርስቶስ አይደል? ክርስቶስ ፍቅር ነው። ክርስቶስን የወለደች እመቤታችን አይደለች? እሷን የፍቅር እናት ብንላት ምን ችግር አለው? እሱ ፍቅር ነው፣ እሷ የፍቅር እናት ናት። እሱ ብርሃን ነው፣ እሷ የብርሃን እናት ነው። እሱ ሰላም ነው፣ እኔ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም አለ ክርስቶስ። የሰላም አምላክ ነው። በኢሳይያስ 9:6 ላይ ሕፃን ተወልደ ለነ ወልድ ተውህበ ለነ፣ ሕፃን ተወለደልን ወንድ ልጅም ተሰጠን፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተባለ። የምን አለቃ? የሰላም አለቃ። ክርስቶስ የሰላም አለቃ ነው። የሰላም አለቃ ተብሎ ይጠራል ተባለ። ክርስቶስ የሰላም አለቃ ነው፣ ሰላማችን ነው። እሷ ደግሞ የሰላም እናት ናት። ስለዚህ እመቤታችን የሰላም እናት ብንላት፣ የፍቅር እናት ብንላት፣ የብርሃን እናት ብንላት ድንግል ማርያምን እኛ ከመጽሐፍ ቅዱስ ውጪ ነን እንዴ? ርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት። ቆነጃጅት አይተው አሞጋገሷት፣ ነገሥታትና ቁባቶችም አመሰገኗት። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃም የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላል። ያቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ እንደ ጨረቃ የተዋበች የኔና የናንተ እመቤት ወላዲተ አምላክ ድንግል ማርያም ናታ። ስሟ ከፍ ያለ ይሁንልን። አመስግኗት እመብርሃንን። ጉጌን ኮ እሼን ሙዳሂን ቀብኔ እሼን ሃደ እሼቲፍ ቶክቲ እሼን ደሴ እሼቲፍ መረርቱ አናፍ ቶክቲ ኮቲ ድርቦን እሼ አርገኒ ኤቢፈምቱቲ እንጀደኒ ሞቶወኒ ፊ ሰጃቶኒ ሁንዱምቱ እሼ ጀጀኒ ጀደ ሰሎሞን። የመዳናችን ምክንያት አይደለች? ሰው የመሆናችን ምክንያት በሷ በኩል እኮ ነው። ሊቁ እንደው ምን ይላል? በእንተ ሔዋን ተሐጽኦ ኆኅተ ገነት ወበእንተ ማርያም ድንግል ተረህወ ለነ አግመ ከፈለነ ንብላ እምፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር አይደል የሚለው ሊቃውንት። በቀዳማዊቷ በሔዋን ምክንያት የገነት ደጅ ተዘጋብን። ያችኛዋ ሔዋን የፍጥረታት ሁሉ እናት የሆነች ሔዋን ዕፀ በለስን በልታ ሞት አመጣችብን። በሷ ምክንያት ሞት መጣ ወደ ሰው ልጅ። እንዳይከፋችሁ አከንገድኔ ኬሰኒ ተከስኒት እንደጋምኔ ዋይ ዱብሬ ማርያም ይጋፈ ፋርፈን ዋይ ዱብሬ ማርያም ይጋፈ ገለቴፈን ዋንሼ ዋቄፈን ከንስኒት ይፈካቱ ይወጅራተን ጉራ ኬሰን ስሪት በናደግ ይፈዳኑት ዱብሬ ማርያም ይዋቄስኒስ እምቤክኑ ዋቄስኒስ ከዋቄስኑ ኑት ኢሳ ኢሼራ አለቴ ኢየሱስ ክርስቶስ ፈይሳ ዱኛ ጀዳማ ገለኒ ቡልፍኒ መቃይሳት ይፋተው። እኛ የምናመልከው የናዝሬቱ ኢየሱስ ከድንግል የተወለደውን ኢየሱስ ክርስቶስን እንጂ ድንግል ማርያምን አምልከናትም አናውቅም አናመልካትምም። ግን ለሷ የተለየ ፍቅርና አክብሮት አለን። እንደውም እኛ ኦርቶዶክሳውያን ደማችን በላይብራቶሪ ሄዶ ቢመረመር እርግጠኛ ነኝ ሪዛልቱ እስቲ አመስግኗት። በእውነት ይቺን እመቤት የላችሁም እንዴ? ስሟን ጠርታችሁ ከጭንቅ የተገላገላችሁ የላችሁም? ስሟን ጠርታችሁ ያለ አንድ አዋላጅ ያለ አንድ ነርስ እንደው መብርሃን ካጠገባችሁ ሆና ማይጸናችሁን ከፍታ በልጅ በትዳር የባረከቻችሁ የላችሁም? አመስግኗት እመቤታችንን። አዎ እና እንዳይከፋችሁ